ናየዋለች እያለች ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። አስፈራራኝ። ላይቪን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይህንን እናቱ እህቱን ታውቃለች። ከዚህ በፊት ዋርኒንግ ኖሮ ታውቃላችሁ፣ ዋርኒንግ ኖሮ ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። አይዞህ አንተ ልትገባብኝ ነው? ና ግባ። ተረጋጋ ጆይ፣ ተረጋጋ ጆይ። ሰላም ለእናንተ ይሁን። ዛሬ ባዲስ ቪዲዮ ተመልሰን መጥተናል። ደግሞ ምን ተፈጠረ ልትለን ይሆን? ኧረ ተው ያማን አቦናና ከኛ ጋር መተፈታ ለማለቀሰ ሁሉ ተበደ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ሲሏቸው ይሳልሳቸው አሉ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላሉ። ናየዋለች እያለች ነው። አቤት እስኪ ድገሚያት። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። ማለት በደምብ ስሙት። ቤቴ ነኝ ነው ማይሆን አሰጥታት እስቲ ይሁና የምን ጉድ ነሽ አንቺ? ኧረ በስመ አብ ሰው እንዳይሽ ስታሳይ ነው። ረቅቷን ሳይሽ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁጤ ሰው እንዳይመጣብሽ ስለለም እንኳን በቃ አልኳት። ቻው አልኳት። ዘጋሁት። ያው ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ። እሺ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማል አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ። ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። እዛ ስትያዝ ምንድን ያለች? ኦ ነክሶኝ ነበረ፣ ጠብሶኝ ነበረ። ዋርጁ ወይ ጥስሎ ለምን ጠበቅሽ ይሄንን ጊዜ? አያም ጆን ዳንኤል ምንም ባላረገው እንደዚህ ያዘጋብሽ ምን ስልጣን ኖሮት ነው? ይሄ እንኳን ስፒድ አጠገብ ሲሄድ አንጠልጥለው የወረወሩት ምን
የምን ስልጣን ኖሮት ነው ያንቺን ቲክታክ የሚያዘጋው? ስፒድ ጋር ሄዶ ስፒድ ሲላያቸው አይደል እንደ ቋንጣ ነው እንዲያንጠልጥሉ የወረወሩት። መቀለድ ነው። እውነቴን ነው። አያችሁ ግን ሴቶች all they have to do እዚህ ይመጣሉ ቲክታክ ላይ ፊልተር ያረጋሉ። እንደዚህ ፊልተር ይወላችሁ እንደዚህ ያረጉና ማልቀስ ነው። አይ ጋይስ በጣም አዝኛለሁ። እንግዲህ ተደብድቤ ነበር ሆስፒታል ነው ከ6 ወር በፊት ውዬ ተነክሼ ነበር። ነክሶኝ ነበር እኮ ከነከሰኝ በኋላ እኮ ነው እንደዚህ ወኩት እኮ ሲባል ምድረድ ሰነፍ ዱዝ ደነዝ ደንቆሮላ እዚህ ያለ ተከታይ በግ ነው ያለው። እዚህ ያለ ይመጣሉ። ኦ አይዞሽ የኔ እናት አይዞሽ የኔ እናት አይዞሽ የኔ እናት አይዞሽ ጊፍት አይገባችሁም? እነዚህ ነፈዝ ያልተማረ ብሎኬት ህዝብ እንደዚህ ነው። በፊልተር መልክ ካለቀስክ እኔ አሁን ማተ ይባልክ ጋይስ ኤርፖርት ያለውትና መመለሻ የለኝም፣ በቤት መመለሻ የለኝም፣ እባካችሁ ብል አይዞ ሚጎዬ ምናምን ብለው 50 አንበሳ ያወርድልኛል። እውነቴን ነው። አበሻ ጅላጅል ህዝብ እንደዛ ነው። ባይ ዘ ዌይ እርቦኛል። ሜን አሜሪካን ኤክስፕሬስ ላውንጅ ገብቼ እስቲ ምሳ ልብላ። እናንተ ስሙ፣ ወንድ ልጅ እንደዚህ ነው። ሁለት ወንድ አኮላሽታ ሁለት ወንድ አያችሁ አይደል? ይሄ እንኳን ስልጣን ሊኖረው ቲክታክ ለማዘጋት ገና ስፒድን አየው ብሎ ሄዶ ሲንጠለጠል ያሽቀናጠሩት ገባ። ያ አክት ላይክ ዲስ ሴሌብሪቲስ ጋር ፓወር ምንም እኮ ፓወር እኮ የላቸው። ቲክታክ ላይ ይመጣል፣ ይጮሃሉ፣ ቢግ ላቭ ቢግ ሪስፔክት ይባላል። አለቀ። ሌላ ወሬ እኮ የለውም። ምንም ወሬ የለውም። ሌላ ምንም ወሬም ኖሮት አያውቅም። ግን ሴቶች ቪክቲም